እኔ እንደሆን ባሌን እቅፍ አርጌ ያለሽ የቲክቶክ ወሬ ቢያወሩ ቢልሱሽ ቢስርቡሽ ቢዘቀዝቁሽ ቢሞልጡሽ አንቺ ባልሽን እቅፍ እያረሽ እያልሽ ኑሮሽን ኑሪ። ምን ቸገረሽ? ደጅ ካለው ችግሩ ቤትሽ ውስጥም ውጭም ቲክቶክ ላይም ያለው ችግር ከሆነ ነው እንጂ ባልሽን አቅፈሽ ለሚኮመተው ኮሜንት አንቺ ምን አገባሽ? ባልሽን እያልሽ ለምትሰደቢው ስድብ ምን አገባሽ? አንቺ ምን አገባሽ? ምን ቸገረሽ እንዴ? ኦሆ በእኔ ለማየውና ለምዳስሰው ነገር ደግሞ ውድድር ውስጥ ላስገባው እንዴ? አታዋርደኝ አታዋርደኝ አታዋርደኝ። አርቲፊሻል ያዋርዳል። ወይድ በሩ ያዘባት ጠውሯል። ግን ስለዚህ እኛ ሸቀጥ ወይም እቃ አይደለንም ይላል። በእርግጥ ልክ ነው። ወንድ ልጅ ካልወደደ ምንም ማድረግ አይችልም። ደግሞ አንድ ወንድ ልጅ ሚስቱን መተው ሲፈልግ ሚስቴን አልወዳትም ደብራኛለች ምናምን ብሎ ነው ሌላኛዋን ሴት የሚጀናጀነው። ሲጀመር አንድ አፍቃሪ ወንድ ለምን ልዕልት መስላ አትታየውም? የሚወዳት ሚስቱን ጥሎ የትም ቦታ ሄድም። መፍሩት እኮ መሰረቅ ያለብን ሴቶች ነን። ሴት ወንድ ልጅ ሊሰርቀን ይችላል፣ ወደን ሳይሆን ተገደን። ወንድ ልጅ ግን በፍጹም አይሰረቅም የፈለገ ቢሆን። ስለዚህ እኔ ባሌ ጥሎ ከሄደ ያዋረደኝ ባሌ ነው፣ የማይፈልገኝ ባሌ ነው እንጂ ባሌን ሰረቀች ብዬ እኔ አላለቅስም ወጥቼ። ግልጽ ነው አይደለ? ሰላም አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሁላችሁንም ሰላም ብያለሁ። ሰላማችሁ ብዙ ይበልኝ። እንግዲህ ቪዲዮውን ፈታ እንዳላችሁበት ምንም ጥርጥር የለውም። አንዳንድ ቀን እስኪ እንደዚህ የሚያስቁ ነገሮችን ሼር እናድርግ ማለት ነው። ሁልጊዜ ሀዘን፣ ሁልጊዜ ለቅሶ፣ ሁልጊዜ ለአሚሯችንም ጥሩ አይደለም እና ማለት ነው ሴቶችዬ ማለት ነው አሚን እየተመካከር በጋራ እንኖር። ወንዶችዬ ደግሞ ኢማኑንም ሀብቱንም ርዚኡንም ሁሉንም በዛ አድርጎ ይስጣችሁ። አራት ሚስት የምትይዙ ያድርጋችሁ። ሁሉም አራት ሚስት ታገባ ሀላስ መቅናት ይቀራል፣ መቀናናት የለም ምናምን ሀላስ። እውነት እናውራታለን እኮ አንዷን ይዛችሁ አሁን ላይ አልታመናችሁም አይደል? ታማኝ ሆናችሁ እንኳን ለሚስታችሁ ታማኝ ሆናችሁ እንኳን ብትቀመጡ አልታመናችሁም። ሚስት አለህ ነው አይደል የምትባሉት? ስለዚህ እንደ ኢማኑንም ሀብቱንም ሁሉንም ነገር እናንተም ሀቃቸውን የምትወጡ አድርጓችሁ አራት እያገባችሁ እኛም ደግሞ እንዋደዳለን ማለት ነው። አራት ስንሆን ያሰላም ምርጥ ቤተሰብ ይፈጠራል። የሆነ ደስ የሚል ቤተሰብ ልጆቻችን ምናምን አላህ ያለ ፍቅር አስባችሁታል? ፍቅር ታለ ሁሉም በቂ ነው። ወይኔ ዛሬ ፍቅር ታለ ሁሉም ይበቃል። እና ሀያት ደግሞ ወንድ የአራት ሴት ሀቅ ነው ብላለች። ሞታለሁ እንጂ ባሌን አላጋራም ድብን እና የሶስት ሴት ሀቅ ብቻ ሽልት በይ ነው እንዴ? እንደዚህ ዋጥልሻለች አይደብርሽም? ትንሽ ደግሞ ሞታለሁ ትላለች። ሞክሪዋ እንዴ! እንደምትሰሙት ሀዩ እንግዲህ ወንድ ልጅ የአራት ሴት ሀቅ ነው ብላለች። ብቻ መብላት የለም ብላለች። እና ወደ ቁም ነገሩ ሲሄድ ማለት ነው አብዛኛውን ጊዜ አሁን ላይ በተለይ እየበዛ የመጣው ባሌን ቀማችኝ የሚል በጣም ነው የበዛው ማለት ነው። ባሌን ወስዲያ፣ ባሌን ቀምታ፣ ባሌን አስከድታኝ ብዙ ነገር እየተባለ ነውና ያለው እውነት ለመናገር ማለት ነው ወንድ ልጅ ከሚወዳት ሴት ጋር ነው የሚኖረው። ወንድ ልጅ በልጅ አይያዝም። በነገራችን ላይ ልጅ ስላለው ምናምን ነው ወንድ ልጅ አይያዝም በልጅ። ለምን 20 ልጅ አይኖረውም? ወንድ ልጅ ከወደዳት ጋር ነው የሚኖረው፣ ከሚፈልጋት ሴት ጋር ነው የሚኖረው። እና አንዳንድ ሴቶች በልጅ የሚቀር ወይም ደግሞ በነገራችን ላይ ሴት ልጅ ለልጆቿ ብላ የማትሆነው ነገር የላትም። ተማትወደው ሰው ጋር ራሱ ለልጆቿ ስትል ትኖራለች ሴት ልጅ። ወንድ ልጅ ግን እንደ ሴት ልጅ አይደለም። ምን ብዙ ልጅ ብትወልጅለት እንኳ ከሚወዳት ሴት ጋር ነው መኖርና ራሱን ማስደሰት የሚፈልገው። ወንድ ልጅ ከሴት ልጅ የበለጠ ራሱን ማስደሰት ይፈልጋል። በነገራችን ላይ ማለት ነው ከሚወዳት ሰው ጋር መኖር ይፈልጋል። እንደገና ደግሞ ወንዶች ተቀያያሪ ናቸው አንዳንዶች በስተቀር ማለት ነው። ለምሳሌ አንቺ በወጣትነት ጊዜ ራስሽን በምጠብቅበት ወቅት ሴት ልጅ በእርግዝናዋ ሰዓት እንዲሁም ደግሞ ለልጆች ሲበዙ ራስን ይመጣል ባህሪ ይመጣል እና
ብስቅልቅል በምትይበት ሰዓት ሸርተት ነው የሚለው ሲጀመር። ለዛም ነው ሴት ልጅ ራሷን መጠበቅ ግዴታ ነው። እኛ ሴቶች ራሳችንን መጠበቅና ራሳችንን መንከባከብ ግዴታ የሚሆነው ለዛ ነው ማለት ነው። እና ያንን ታይም እንኳ ለሱ የእሱን ልጆች እያሳደግሽ ልጆችን ለመተካት ልጆችን ለማሳደግ ደፋ ቀና እያልሽ በእነሱ ሀሳብ በእነሱ ብስቅልቅል ስትይ እሱ አብሮሽ እንደዛ አይሆንም ማለቴ። በቃ ወንድ ልጅ ከሴት ልጅ በጣም የተለየ ነው እውነት ለመናገር ማለት ነው። አብዛኛውን የሚታየው ነው ደግሞ ይሄ ውሸት አይደለም፣ እያየን ያየነው ነው። ይሄን ስል ደግሞ ሁሉም ወንዶች ማለት አይደለም። ከልጆቻቸው ጋር አብረው ብዙ መከራና ፈተና የሚያሳልፉ ወንዶች አሉ። እነሱን ሳይሆን አብዛኛው ወንድ ያኔ እነዚህ ወንዶች ትንሽ ወንዶች ናቸው። 95% ናቸው ቢሆኑና ከ195% ናቸው ቢሆኑና አብዛኛውን ግን ሴት ልጅ በስቀልቀል ስትል ራሷን ጣለ ስታረግ የሆነ ውድቅ ስትል ሸሽቶ የሚሄድ ነው ያለው ማለት ነው። በተለይ አሁን ባለንበት ጊዜ እና ምን ለማለት ፈልጌ ነው፣ ሴቶችዬ ራሳችሁን ጠብቁ፣ ራሳችሁን ተንከባከቡ፣ ራሳችሁን ሁኑ። ራሳችሁን ስትሆኑ ነው ማንም የሚወዳችሁ ማንም የሚቀርባችሁ። ሲቀጥል ደግሞ ሄደ አልሄደ አትጨናነቁ። ኮንፊደንስ ይኖራችሁ። ቢሄድ የራሴ ነገር ራሴ ውስጣችሁ መኖር አለበት እና ራሳችሁን ማጥናናት አለባችሁ። ስለዚህ ደግሞ ባሌ ወሰደ ባሌ የኔ ባል ለምሳሌ ሌላ ሴት ጋር ቢሄድ እኔ ከእሷ ጋር ጠብ የለኝም። ጥሎኝ የሄደ ባሌ ነው አለስ ከባሌ ጋር እንጂ እኔ እሷ ጋር የሚያገናኘኝ የለም፣ የሚያጨቃጭቀኝ የለም፣ እሷ ጋር የሚያደዋውለኝ ነገር የለም ሲጀመር ማለት ነው። እና እሷ ጋር ምንም አይነት ጠብ የለኝም። ለምን ብትሉ ባሌ ነው ጥሎኝ የሄደው ያመንኩት እና ራሴን አሳልፌ የሰጠሁት በቃ የኔ ግማሽ አካሌ ራሱ ጥሎኝ ሄደ። እሷን ሄጄ ለምን ባሌና ብለሽ ወስደሽ ምናምን ማለት አልችልም። ስለዚህ ባሎቻችሁ ላይ ነው ስራ መስራት ያለባችሁ። ራሳችሁን ጠብቁ፣ ተንከባከቡ ላሉ ሴቶች